ክቡር ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ ክቡር የፓርቲያችን ምክትል ፕሬዝዳንት አቶ አደም ፋራህ፣ ክቡር አቶ ሙስጠፌ ክልላችን ርዕሰ መስተዳድር፣ ወንድሜ አሊኮ ዳንጎቴ፣ እንዲሁም ወንድሜ ጁ ጎንሹን፣ የተከበራችሁ ሚኒስትሮች፣ የሀገር ሽማግሌዎች፣ የዚህ ከባቢ ነዋሪዎች፣ ለመላው የኢትዮጵያ ሕዝብ ዳግም ለእንደዚህ ያለው ታላቅ ስራ መከናወን ያበቃንን ፈጣሪ ለማመስገን እድል ስላገኘው በእጅጉ ደስ እያለኝ በጋራ ፈጣሪያችን እንድናመሰግን እጠይቃለሁ። ለክልሉ ርዕሰ መስተዳድርና ለሚኒስትሮች ማሳሰብ የምፈልገው አንድ ጉዳይ አለ። የሀገራችን ሽማግሌዎች በደስታና በሳቅ ቀን ጥንቃቄ አድርጉ ይላሉ። በሐዘንና በለቅሶ ቀን ፈጣሪያችሁን የማመስገን፣ የመጠየቅ፣ የመማፀን ልምምድ በሰው ልጅ ተፈጥሮ ውስጥ አለ። ደስታ፣ ስኬት፣ ሳቅ ግን ከመሬት መርገጥ የሚያንሳፍፍ ወደ ላይ ስናንጋጥጥም ለማመስገን ሳይሆን ለመንጠራራት ስለሚያደርግ ዛሬ ታላቅ መከናወን፣ ታላቅ ደስታ